ዩርዴይ ወይኔ ኔትወርካችን ቀይ ሆነ ስትመጪ ማለት እስካሁን በቀሉጣ በቀሉ ቀይሽ ደረሰ በቀሉ በቁጂ በቅዋ በቁናት አሬት አባቱ ይሰራል። ታፕታፕ ብቻ አድርጉ። ይሰራል። ታፕታፕ ኔት ካፈላን እንትን እንዳይል ችግር አለበት። ይሄ አትንኩጂ አይብዛበት ተብያለሁ እኮ አንተ እኮ ታዲያ እያበዛክበት ነው። ነኝ እዚህ ጋር ነው እኮ ያስኩት። አንድ ጸሎት ወይ ዱዓ እናደርጋለን። ፈጣሪ ይሄንን ኔትወርክ በኩርኩም መበለ ስርዓቱን አስይዝልን። አሜን። ጭራሽ ቢጫ አልሆነም። በእግዚአብሔር በማርያም በእናት አረንጓዴ ይሁን። አሜን። አለን ግን አለን። ይሰማል ድምጻችን። ታፕታፕ አድርጉ ጋይስ፣ ታፕታፕ አድርጉ። ማርያምን እኔ አልፋታውም ዛሬ ኔትወርኩን አለን። አሁን ነው አሜን አለን እንሰራለና አለን ማለት ነው። ዋና መኖራችን ነው። ሺህ ዓመት አይኖር እንኑር እንግዲህ ኔትወርክ በጣም ማርያም እስካሁን እኮ አረንጓዴ ነበረ። እንዳይቆራረጥ ታፕታፕ አድርጉት። እሺ አሁን አረንጓዴ ሆኗል እኮ ይሆን አንዴ ቀያፈላ ነው። ስለዚህ ወደ አንቺ ሊሚትድ ይባላል። አዎ ሄሎ የኔ ራስ እንትን ሳፋሪ እንትን ብሏል። አለቀ ወሩ ደርሷል። አልቋል። አለቀ። ካለቀማ ብትገዢ እኮ ያበደ ነው እኮ። አሁን ነው ቴክስት ያየሁት በዛኛው ስልክ። ቆይ ማይሆን ከሆነ እዛ ላይ እንገዛለን። ከገዛን እኮ በቃ ይሰራል። እሺ ልግዛ። ቆይ አዎ ግዢ። ቀስበል ታውቂዋለሽ ሳፋሪውን በቃልሽ። እሺ ጀማው እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ዛሬ እኛና እናንተ ቀን ነው እንግዲህ እኔና ፍቅሬ በቃ አሪፍ ነው። በደንብ ነው የሚሰራው። ተመስገን ፈጣሪ ይወደናል። ማርያምን እሷንም አለቀ። ካሜራው ኔትወርክ ነው ሌላ ነገር አይደለም። እስቲ ቆይ ላክና አለን የለንም። ሃይ አረ አንቺንማ ቆሜ ነው ሰላም ልብሽ። አንቺ የኔና እንዴት በዚህ ቁመት ቆመ እንዴት እንደናፈቀች እመቤቴ ወይኔ እኔ እሷን ቁጭ ብያለሁ ያት ነው እመቤቴ ቁጭ ብያለሁ ያት ንግስቶ ሺህ ዓመት ሲንገሱ አትወጣም። በእውነት አመሰግናለሁ። ይውረዱ ከሱ ጋር ውረድ። አልወርድም ይቀስቀስ አልወርድም። ኧረ አፍን ዝጋ። ክፍታፋቱን ማርያም ይገለኛል። የሚሰማ ማርያምን ይገለኛል፣ ይወልከኛል። መብራት ቅጥቅጥ ነው የሚያደርገኝ ነገሩ። እንዴት ነሽልኝ የእኔ እናት? አለሁልሽ። ሰላም ነው? ሁሉ ሰላም? እስቲ ዝም በል በእናትህ ዝም በል። የኔ እናት ማለት እሷ ሰላም ልላት ነው። ገና መግባቴ ነው። በማርያም አለው ጋርማ እንገባለን። ገስት እንዴት ነሽ ሀይሚዬ? ደህና ነኝ። ደህና ነህ? ሁሉ ሰላም? ጨጓራሽ ይፈጫል? እስካሁን ድረስ ልብሽ ደሙን ይረጫል? በትክክል የኔ እናት በጣም ነው ማከብርሽ፣ ነው የምወድሽ። መልካም ጊዜ ይሆንላችሁ። አንተ አመሰግናለሁ በእውነት። እሺ የምትወጂው ጊፍት ምንድን ነው? ይሄ ነው የምንወደው ጊፍት። አቋራ ይሄ ነው የምንወደው ጊፍት። አይ እዚህ ነው ለምን ቀናለሁ? ደበረክ? አይ ጊፍት መስጠት ከፈለከ እኮ የምትወጂው አይባልም። ደስ ያለውን ገዝቶ አይመጣም እንዴ? ልክ ነህ። አሁን ይልካል። ይጠብቁት። አብድና አሁን ይልካል። ማስቲካው ምን ሆነ? ይጥማል። ታፍታባ አድርጉ። እሺ አንቺ ነው ይኸውላችሁ ዛሬ እንዲያምሮብን አስቡት። እንደዚህ መችቸን ብሩክ እኔ ነው የምቀጣው። አስቡት ቅጣት ምናምን ስንቀጣ እግዚአብሔርን
መቀጣት የለብኝም። ተቀጣንም አገር እግዚአብሔርን ከስንት አንድ እኮ ነው የምንቀጣው፣ ግን የለብንም ነው ዋናው ቁም ነገር። እንዴት እንደገበድኩ ያወቅኩት ማለት ነው። ይሄ ልብስ ኖርማል ነበር። አረ እኔም እኮ ጠቡኛል። ማርያም ላይ እጄ ነው በቃ እጄ ከጊዜ ወደ ጊዜ እኔ ብላኪ በሌላ ስልክ እያየን ይሄ የተረገመ ልጅ እያለኝ ነው። አንቺ ነው እኔማ የምወደው። ይሄ ደግሞ ተስጠላ አሁን 3 ጊዜ ገምት ፍቅርን አየው ሼር እናድርግ እሺ። እኛ ላይ ከምኔው ነውሳ እንስብስብ ያደረገኝ ናይ 3 ደርሷል። ጊፍት ጋላሪያችን ዩዘር ኢን ዘ ቢልዲንግ ይላል ያራዳ ልጅ። እናሳ ይመቻችሁ ማርያም ይመችሽ። እሺ የሆነ ነገር እያሰብኩ ስራ ይዤ ነው እኔ ደግሞ የሆነ ነገር እያሰብኩ እኮ ነው እኔ። ምን? አይ በቃ አገኘሁት። ምን እያሰብክ ነው? አገኘሁት በቃ እኛ ላይ። አረ ዩዘር ግን በእናትሽ ደህና ነሽ? ገስት ገብተዋል። እሱ አዎ አንድ ትልቁን ማይ ማዘር ኢን ዘ ቢልዲንግ ዋካንዳ ፎሬቨር ማሚዬ ጊፍት ጋላሪ 4 ደርሰናል። 4 ደረሰን። በለው ጊፍት ጋላሪውን አንዴ ሞላ እናድርገው። ያራዳ ልጆች አንዴ በእግዚአብሔር በእናታችሁ ሰው ቤት ትብረር። ሃይሚ ጊፍት ጋላሪ ሲሞላ 15 ሲል ሁሉም ዛሬ ላይቭ የገባ ሰው ቤት በሙሉ ሃይሚ ጊፍት ጋላሪ ሞልቷል ብሎ ይደርሳል ማለት ነው። ስለዚህ የቅመሜን ስም በየከተማው ማሰራጨት አለብን አይደለ? ደርሰናል ጊፍት ጋላሪ። የሆነ ባለፈው ሳሙን ያስበላይ ልጅ አስታውሳችሁት? ቢኬ የሚባለው ልጅ አሁን አለ። እሺ መቤቴን አለ። ከዛ ዛሬ ቀወጥ አድርገ ነው መጨረሻ ላይ እንዳትደክሚ እሺ እንጨፍራለን። ወገብሽን ምናምን አዘጋጁ። አራ ችግር ደግሞ ከቻልኩበት ምን ችግር አለ? ዙዙዬ ቴንኪው። ጊፍት ጋላሪ 10 ይቀረናል ይላል። ወሽ ብሏል። እነና ሴዱ መኖሪያ አድርገዋለች። መግዛት ቀረ እንዴ? ለምን ሳፋሪኮም ላይ ነሽ? ኧረ አልቀረም። እያጣሁት ነው። ታዲያ ለምንድን ነው? ወይ በእኔ ኤምፔሳ እንገዛለን። ወደ ኤምፔሳ ይብር ልክና አሁን እንቀጥቅጠው። እሺ እኔ እኮ አላውቅም። አንዴ እንገዛለን እኮ ሌላ ጊዜ እንደዚህ ያደርጋለሁ። ከዛ እዚህ ጋር ነው የምመጣው። ኖ ይሄንን ነው ችግር ነው። ለምን መዝገብ ነው? ኦኬ ለመመለስ ኮካብ። እሺ አውሪያቸው ነው ልሞክር። እሺ አንቺ ነው 3 ወራዊ